ወግ ማለት ደግሞ በእንግሊዘኛው ትራዲሽን ነው። ወግ ማለት በአንድ ሀገር ውስጥ ያሉ የተለያዩ ጎሳዎች የተመቻቸውንና የፈቀዱትን የወደዱትን የአኗኗር ዘይቤ ከማህበረሰብ ወደ ማህበረሰብ ወይም ደግሞ ከቤተሰብ ወደ ቤተሰብ እየተሸጋገረ የመጣ የአኗኗር ስነ ስርዓት ልምድ ነው። ወግ ማለት ከቤተሰብ ወደ ቤተሰብ ወይም ደግሞ ከማህበረሰብ ወደ ማህበረሰብ ሲሸጋገር፣ ባህል ማለት ግን ከትውልድ ወደ ትውልድ ነው። አንድ ሀገር ነው፣ ከአንድ ሀገር ውስጥ ነው እየተዋረደ የመጣውና ሁለቱም የተለያዩ ነገሮች ናቸው። ባህል ውስጥ ወግ አለ፣ ወግ ውስጥ ግን ባህል የለም። ያሃ ማለት ደግሞ ባህል ቋሚ ነው። ባህል ቋሚ ነው ማለት ወግ ይቀያየራል ማለት ነው። ወጎች ብዙ ጊዜ ይቀያየራሉ። ለምሳሌ ባህል ቋሚ ነው ስላችሁ ባህላዊ ልብስ አለ፣ ባህላዊ ምግብ አለ፣ ባህላዊ ጭፈራ አለ፣ ባህላዊ ስራ አለ፣ ባህላዊ